አመቱ ያለቀ ነው። ዛሬ የምናደርገው ዝግጅት ለሚቀጥለው ስኬታችን መሰረት ነው እና መነሻ ነው። እንዲያውም መስፈንጠሪያ ነው። አንድ የአሜሪካን የነጻነት ታጋይ የነበረ ማልኮም ኤክስ የሚባል ሰው አንድ ነገር ተናገረ አንድ ጊዜ። The future belongs to those who prepare for it. The future belongs to those who prepare for it. የሚቀጥለው ዓለም የሚቀጥለው ጊዜ የማን ነው ከተባለ ለተዘጋጁለት ነው። ብዙ ጊዜ አዲስ ዓመት ከመምጣቱ በፊት የማደርገውን ሲምፕል የሆነን የህይወቴን ልምድ ነው ማካፈላችሁ። ሁሉ ጊዜ ዓመት ከመጀመሩ በፊት ሐምሌ፣ ነሐሴ፣ ጁላይ እና ኦገስት የማደርጋቸውን ነገሮች ነው ማስተምራችሁ። 5 ነገሮች ነው ማደርገው እንደ 5 ጣት። Number 1 የመጀመሪያው perceive ወይም ደግሞ perception የምንለው ነው። ማየት ነው። ማየት 3 አቅጣጫዎች አሉት። አንደኛው ሬትሮስፔክቲቭ ይባላል፣ ወደ ኋላ ማየት። አንደኛው ፐርስፔክቲቭ ይባላል፣ አሁን ማየት። ሶስተኛው ደግሞ ፕሮስፔክቲቭ ይባላል፣ ወደፊት ማየት። ነገር ግን ሬትሮስፔክቲቭሊ ዛሬ ላለንበት ህይወት ተጠያቂው ትላንት የኖርነው ህይወት ነው። ትላንት ያደረግናቸው ነገሮች ተጠረቃቅመው ዛሬ ላለንበት ህይወት ወሳኝ ኩነቶች ሆነዋል። ሰዎች ራእይ ይሉና ሬትሮስፔክቲቭ የትላንትናውን፣ ፐርስፔክቲቭ የዛሬውን ይተውና ፕሮስፔክቲቭ ያዩና ወደፊት አይተው የዛሬ 5 ዓመት ቤትና የማከራየው ቤቶች እንዲኖሩኝ ራሴን አያለው ይላሉ። አንድ ሰው ራእይ አለው ወይም ደግሞ ህልም አለው ወይም ደግሞ እይታ አለው የሚባለው ሬትሮስፔክቲቭ ፕላስ perspective plus prospective is equal to perfect vision. ስለዚህ አንድ ሰው ሙሉ ቪዥን አለኝ የሚለው እነዚህን ሶስቱን በሚያይበት ጊዜ ነው። መልካም። ሬትሮስፔክቲቭ አንድ ምሰሶ ነው። ፐርስፔክቲቭ አንድ ምሰሶ ነው። ፕሮስፔክቲቭ ደግሞ ሌላ ምሰሶ ነው። እነዚህ ሶስቱ ምሰሶች የሚያገናኛቸው ድልድይ ያስፈልጋቸዋል። ሬትሮስፔክቲቭ የትላንትናው ምሰሶ ነው። የተወለድንበት ቦታ፣ የመጣንበት ቦታ፣ የተፈጠርንበት ቤተሰብ፣ የተገኘንበት ቤተሰብ። የትላንትናው ኩነት ነው። እሱ ሬትሮስፔክቲቭ ነው። ወሳኝ ሰዎች በቪዥን ውስጥ ሁል ጊዜ ኤክስኪውዝ አቮይድ የሚያደርጉ ሰዎች ናቸው። እነዚህ ኤክስኪውዝ አቮይድ የሚያደርጉ ሰዎች ትላንትና የነበረው ህይወት ዛሬ ላለሁበት ህይወት ወጥመድ ነው፣ ሰንሰለት ነው፣ ችግር ነው፣ እንቅፋት ነው፣ ጉድፍ ነው፣ ምክንያት ነው ብሎ የሚቆጥሩ ከሆነ ወደፊት ፕሮግሬስ ማድረግ አይችሉም። የትላንትናው from retrospective to perspective ዛሬ ላለን perspective ያ ዛሬ ላለን እይታ ትላንት የተጓዝነው ጉዞ ነው የሚወስነው። ፐርስፔክቲቫችንን የሚወስነው ፖዚሽናችን ነው። ዛሬ የቆምንበት ቦታ ነው። ከላይ ከቆምን ወደ ታች ፓኖራሚክ ቪው እናያለን። ዛሬ ምን አይነት እይታ ነው ስለ ራሳችን ያለን፣ ስለ ሀገራችን ያለን፣ ስለ አካባቢያችን ያለን? ማንም ሰው ስለ ራሱ ያለውን አመለካከት እንዲኖረው ያደረገ ዛሬ የሚኖረው ኑሮ ትላንት የመጣበት መንገዶችና ሀቢቶች፣ አስተሳሰቦችና ገጠመኞች እነሱ ተጠረቃቅመው ነው። you are not who you think you are. አንቺ ዛሬ ስለ ራስሽ ከምታስበው በላይ ነህ። አንድ ብራያን ትሬሲ የሚባል ጸሐፊ እንደዚህ ይላል፣ there is a genius yet to be discovered in you ይላል። አንተ የማታውቀው ጂኒየስ አንተ ውስጥ አለ። የሆነ ክሪኤቲቭ ፓወር አንተ ውስጥ አለ። አንድ ጊዜም አውሮፕላን ላይ ከአንድ ሆስተስ ጋር ተገናኘን። ትለፋለች። ቋንቋ ችሎታዋ ከባድ ነው። ኤክስፖዠሯ፣ አቅሟ፣ ቁመናዋ በጣም ጎበዝ። አንቺ ይህን ሁሉ ቋንቋ ይዘሽ ይህን ሁሉ ዓለም እየዞርሽ
እንግሊዘኛ የማያውቅ ሀገር የማያውቅ የቡና ነጋዴ ሚሊዮነር የሆነ ዓለም ላይ የዞርሽ ሳምፕል ይዘሽ ሄደሽ እያስተዋወቅሽ ለምንድን ነው አንቺ ቡና ኤክስፖርተር ማትሆኙ? ያቺ ልጅ ይቻላል እንዴ አለች። አንተ ስለ ራስህ ያለ አስተሳሰብ ትክክል አይደለም። ቁጭ አልን። ፋይናንስ እንዴት እንደሚገኝ፣ ቡና እንዴት እንደሚመረጥ፣ ሰፕላይ ቼኑ እንዴት እንደሚመጣ፣ ሳምፕል እንዴት ዲስትሪቢዩት እንደሚሆን ካነበብኩት ከማቀው አካፈልኳት። ስልኬ ላይ ጥቂት ወራት በፊት ቴክስት ላከችልኝ። 17ኛ ኮንቴነር ኤክስፖርት አድርጌያለሁ።